ደግሞ ከልቧ አይደለም የምጠረኝ አፏ ነው እንጂ በጣም ንጹህ ሴት ነች። ስሙ ታክቲከኞቹ አስማተኞቹ ሊገርማችሁ ይችላል። እቺ ደግሞ ከያዘቻት ልቅም ነው የምትለው ይችላላችሁ። እድሜ ስለሄደ እንደዚህ እድሜያችሁ ሲሄድ እኔ እድሜ ላይ ስትደርሱ አንድ ነገር ከያዛችሁ አትለቁ። ልጅ ስትሆኑ በቃ ጭንቅላታችሁ ላይ ስለሚቀረጽ አትለቁ፣ አትረሱ። ጃኒ በየዋህነታ ጃኒ ወንዳት እውነት የለች። ትላንትና ባረግሽው ነገር ምክር ሰሚሽ በጣም ሁሉም ሰው ሊያቀርብሽ ይገባል። የእውነት የለች። ያው ስትዝሽን ቀስ እያልሽ ታስተካክያለሽ። ግን አንቺ እኔ አሁን ሌላ ነገር ብዬ ወደዛ ልከትሻለሁ። የእውነት የለች። አንቺ እሷን እሱ ሰው ናት ምናምን ላልሽው አይመስልሽ። ግን እኔ የምለው የሆነ ያስተሳሰራችሁ ነገር ካልሆነ በስተቀር እኩያሽ እኮ አይደለችም። የእናትሽ እናት እኮ ትሆናለች። ምንድነው በዚህ ደረጃ አትሸማቀቂ፣ አትፍሪ። የእውነቴን ነው የምልሽ። ለልጆቿ ያሉኝ ሴት እንዴት ነው ላንቺ የምትሆንሽ? እሷ ንጹህ ናት፣ ልቧ እንደዚህ ነው ምናምን ከጉቺ ጋር አውራ ሪከርድ ያደረገችውን ሁሉ ያሰማሽ ሰው ነች። ከአንቺ ጋር ስታወራ የምትይዝብሽን ይዛ ነው። እንደዚህ ብለሽ እንዳትዪ። እውነቴን ነው የምልሽ። የሚወዱሽን ሰዎች እንዳታስከፊ። እሷ ላንቺ ውድቀትሽን ሞትሽን የምትመኝ ሴት ነች። ሰው ገላለች ብላ እስር ቤት ብትጣይ ኖሮ ምን ትሆኚ ነበር? እሷ እኮ በጣም ታግላለች። ካሮኔም ጋር ለማጣላት በጣም እኔ አስታውስሽ። አንቺ ዝም ብለሽ መልስ አትስጪ። በተናገርሽ ስህተት እንዳይሆንብሽ መልስ አትስጪ። ግን እሷ ላንቺ የምትመኝ ምን ነበር መሰለሽ? ሪመምበር ጃኒ ማለት ብር ከተሰጣ ቦምብ አስታጥቀው ቀጥ ብለሽ ብትላት እንደዚህ አይነት እርምጃ ከመውሰድ የማትመለስ በጣም ኃይለኛ ልጅ ናት። ጌዶን ነው በጣም አመቱ በሙሉ እኔ ከሆነ ሰው ጋር ስም አልጠራም። መርዝና ጂጂ አንቺ ስለምትወጃት ነው ያንቺ ስትነግረኝ አንቺ በጣም ትቀኛለሽ ያልኳት ጊዜ እኔና ይቅርታ አድርጌልኝ በውስጥ እንታወቃለን። ይቅርታ በዚህ ይቅርታ አልሻለሁ አንቺ ውጃ በዚህ ግን ይቅርታ አንቺ ግን ቀድመሽ የበላሻት ብትኖሪ እኔ አንዳንዴ አንቺ መርዝን ያውቃል። እኔ እንደዚህ ነገር አለች ጀምር መርዝን ያውቃል። ጀምር አንቺ ኩያሽም አይደለም ለአንቺ ከእናትሽ የምትበልጥ ሴት ነች። እሷ ለአንቺ የምትቀምረው ሌላ፣ አንቺ ስለ እሷ የምትናገሪው ሌላ። ፈርተሻት ነው እንጂ እውነት ለመናገር አክብረሻት አይደለም። ስለዚህ እሷ ለአንቺ የምታስበው በእውነት ነው ማለት ሆዴን አላየሽውም እንዴ? ስላልነካት እኮ ነው። ቢነካት ኖሮ ታዩ። ስላልነካት እኮ ነው በቃሪ ይዛ ያወጣ። አሁን ሸማርቄ ይዛለች። ከሸማርቄ ጋር ሁለት ጥርሱን ብቻ በሽቦ ያሳሰረ ሰው ይዛ የእውነቴን ነው። ተጠንቀቂ ጃኒ፣ በእውነት ነው ተጠንቀቂ። ዳታ በውስጥ በኩል ከፈለግሽ ሀይ ኢቭን ስታወራ ተጠንቀቂ። ሪካርድ እንዳታረሽ። ምንቶቹን ምንትሽን ታከብሩን የሚያከብርሽን ህዝብ እንዳታጭ። የእውነቴን ነው። እኔ ወጥሬ እንደዚህ ያስኩልሽ ምንም ተጠቃሚ ያለ ከኔ በላይ በጣም ይታገሉሽ እነሱት ምናምን እንታክስ ይመስላል። ዶክተር ቤዛን ጓደኛዋን ወላጆች ሰብለ ደብዳቤ አንባቢዋ ቀጠሮ ሲኖራት ይዛት የምትሄደው ከልጆቿ ጋር ልትግባባ ያደረገቻት ጠበቃ እሷን ያወረደች ፍሬ አባት ፊቷን ስትወጣ ነበረች። ለእኔ ዩቱብ ላይ ደብዳቤ የምጽፍላት ነው። ጉቺ በውስጥ ስታዋራት ሪካርድ ያደረገቻት ሌሎች ብዙዎች አሉ። ስለዚህ ሻንት ማንሻል ኪዲን ያት ህፃን ልጅ ናት። በየመጠጥ ቤቱ ይዛት ሄዳ ኪዲን ብለው ሲመጡ ላፍ ልታረግ ብላ ይህ እንዴት አርጋ ስትል ኤልሻዳይን ያት እንዴት አርጋ እንዳጣለታለቻት። ስለዚህ ጃኒ ምክሩን እንዳታስብ አለን ከሆንሽ እሺ